በአንድ ወቅት በዩቲዩብ ላይ የወጣ አንድ የ4 ሰከንድ ቪዲዮ የዓለምን ትኩረት ሳበ። የቪዲዮው ርዕስ እንዲህ የሚል ነበር፣ የዓለም አስቀያሚዋ ሴት። ይህ ቪዲዮ በአጭር ጊዜ ውስጥ በአያሌ ሚሊዮኖች የሚቆጠሩ ሰዎች ዘንድ ተሰራጨ። በቪዲዮው ስር ከተጻፉት በ10 ሺዎች ከሚቆጠሩ አስተያየቶች መካከል በአብዛኛዎቹ አሰቃቂ ነበሩ። ይህችን ሴት ከቤት አታስወጧት፣ አይናችንን አጥፋለን፣ እናም እንዳውም እባክሽን ራስሽን ግደይና ዓለምን ረፍት ስጫት የሚሉ ጨካኝ ቃላትን ተሞልተውበት ነበር። ነገር ግን ያቺ በ17 ዓመቷ የዓለም አስቀያሚዋ ሴት ተብላ የተሰየመችው ልጃገረድ ይህንን አሰቃቂ ጥቃት አስተናግዳ ተስፋ አልቆረጠችም ነበር። ይልቁንም ዓለም ያልጠበቀውን ማንም ሊገምተው የማይችለውን አስገራሚ ነገር አደረገች። ዛሬ በቪዲዮአችን የሊዚ ቬላስኬዝን አስደናቂና ያደረገችውን አስገራሚ ነገር ይዘንላችሁ መተናል። እንደምትገረሙበትና አጀብ እንደምትሉ አንጠራጠርም። ሊዚ የተወለደችው እንደ ኤሮፓውያን አቆጣጠር በ1989 አሜሪካ ቴክሳስ ውስጥ ነበር። ሊዚ ቬላስኬዝ ስትወለድ ክብደቷ ከ1 ኪሎ ግራም በታች ነበር። ዶክተሮች ለወላጆቿ ይች ልጅ አትቆይም፣ ብትቆይም እንኳን በጭራሽ መራመድ ወይም መናገር አትችልም ብለዋቸው ነበር። ሊዚ የተወለደችው በዓለማችን ላይ እጅግ አልፎ አልፎ በሚከሰትና በወቅቱ በሕክምና ስም ዓለም እንኳ ባልወጣለት የጅን መታወክ እክል ነው። ይህ እክል ሰውነቷ ምንም አይነት ስብ ወይም ፋት እንዳያከማች አድርገዋል። ምንም ያህል ብትበላ፣ ምንም አይነት ምግብ ብትመገብ ክብደቷ በጭራሽ ከ29 ኪሎ ግራም በላይ ማደግ አይችልም። ከዚህ በተጨማሪም በአንድ አይኗ ማየት አትችልም። ነገር ግን የወላጆቿ ፍቅርና እምነት ዶክተሮችን አሳፈረ። ሊዚ ተራመደች፣ ተናገረች፣ ወደ ትምህርት ቤትም ገባች። ነገር ግን ወደ ትምህርት ቤት ስትገባ ከሰዎች የተለየች መሆኗን ለመጀመሪያ ጊዜ ተረዳች። ልጆች የሸሿት ነበር፣ በፍርሃት አይን ያዩት ነበር። እሷ ግን ወላጆቿ ባነጹባት ጠንካራ ስነልቦና ተደግፋ ትምህርቷን ቀጠለች። ሊዚ የ17 ዓመት የሁለተኛ ደረጃ ትምህርት ቤት ተማሪ እያለች ቤት ውስጥ ሆና የቤት ስራዋን እየሰራች በነበረበት ወቅት በወቅቱ ታዋቂ በነበረው የዩቲዩብ ድረገጽ ላይ ሙዚቃ ለመፈለግ ሰርች ታደርጋለች። በዚያው አጋጣሚ ግን አንድ የሚያስደናግጥ ቪዲዮ አየች። ቪዲዮው የእሷ አጭር ምስል ሲሆን ርዕሱም ደግሞ የዓለም አስቀያሚዋ ሴት የሚል ነበር። ቪዲዮ ከ4 ሚሊዮን በላይ እይታዎችን አግኝቶ ነበር። ሊዚ ድንጋጤ ቢፈጥርባትም በቪዲዮው ስር ያሉትን አስተያየቶች ማበጠር ጀመረች። እነሱም እንዲህ ይሉ ነበር፣ አንድ ሰው እባኮ ይህን ነገር ያጥፉልን፣ እንዴት እናቷ ይዛት ትወጣለች? ራስሽን ብታጠፊ ይሻላል። እነዚህን ቃላት ስታነብ ዓለም የተገለባበጠባት ያህል ተሰማት። ለቀናት አለቀሰች፣ አቀረቀረች፣ ከሰው ተሸሸገች። ሕይወቷ ሙሉ በሙሉ በዚያ አስቀያሚ ስም የተበላሸ መሰላት። አብዛኛዎቹ ሰዎች በሊዚ ቦታ ቢሆኑ ራሱን ያጠፋል ወይም ሙሉ ህይወቱን ጨለምተኛ ሆኖ ያሳልፋል። ነገር ግን ሊዚ ከአልጋዋ ተነስታ መስታወት ፊት ቆመች። ለራሷ አንድ ጥያቄ ጠየቀች። ህይወቴን እንዲወስኑልን የሚፈቅደው ለነዚያ ስሜት ለሌላቸው የኢንተርኔት ሰዎች ነው ወይስ ለራሴ ብላ ራሷን ጠየቀች። ሊዚ ጥንካሬዋን ሰበሰበች። በቀል ፋንታ ስኬትን መረጠች። ያ የሰደቧትንና ያሳነሷትን ቪዲዮ ህይወቷን የሚያጠፋ ሳይሆን ህይወቷን ሙሉ በሙሉ የሚቀይር መነሻ እንደሆነ ወሰነች። በመጀመሪያ የራሷን የዩቲዩብ ቻናል ከፈተች። ፊቷን ሳትሸሽግ ማንነቷን ሳታፍርበት ለዓለም ማሳየት ጀመረች። በመቀጠልም ትምህርቷን አጠናቃ ከዩኒቨርሲቲ በኮሙኒኬሽን ሳይንስ ተመረቀች። በተጨማሪም ሊዚ ያልተጠበቀና ዓለምን ጉድ ያስባለ ነገር አደረገች። በዓለም አቀፍ ደረጃ በሚታወቀው የቴድኤክስ መድረክ ላይ በመውጣት ውበትሽን ወይም ማንነትሽን እንዴት ትገልጫዋለሽ በሚል ርዕስ ያደረገችው ንግግር በሚሊዮኖች የሚቆጠሩ ሰዎችን ቀለበሰ። በዓለም ዙሪያ በመዞር ሰዎችን ማነቃቃት ጀመረች። ስለ ህይወቷ፣ ስለ ራስ መተማመኗና ሰዎችን ውበታቸውን እንዴት መግለጽ እንዳለባቸው ለበርካቶች ትምህርት የሚሆን መጽሐፍ ጻፈች። በአሜሪካ ኮንግረስ ድረስ በመሄድ በትምህርት ቤቶችና በኢንተርኔት ላይ የሚደረጉ ቃላቶችንና ጉልበተኝነትን የሚመለከት ህግ እንዲወጣ ትግል አደረገች። ህይወቷን የሚያሳይ ብሬቭ ሃርት ዘ ሊዚ ቬላስኬዝ ስቶሪ የተሰኘ ድንቅ ዶክመንተሪ ፊልም ተሰራ።
ያቺ የዓለም አስቀያሚዋ ሴት ተብላ የተሳለቀባት ልጃገረድ ዛሬ በሚሊዮኖች የሚቆጠሩ ሰዎችን ሕይወት የምትቀይር፣ ተስፋ የቆረጡትን የምታቆምና የፍቅርና የጥንካሬ ምልክት ሆና አረፈችው። ሊዚ በአንድ ወቅት የተነገረችው አስደናቂ ንግግር አለ። ሰዎች ስለኔ ያላቸው አመለካከት እኔ ማን እንደሆንኩ ሊወስኑ አይችልም። እኔ ማንነቴን የምገልጸው በስኬቴ፣ በራሴና ለሰዎች ባፈሰስኩት ፍቅር ነው ትላለች። ውድ የቻናላችን ተከታታዮች ሊዚ ታሪኳን የቀየረችው መልክ በመቀየር ሳይሆን ለዓለም ያላትን አመለካከት በመቀየር ነው። አንዳንዴ ሰዎች ያሳንሱናል፣ ይሰድቡናል፣ አይሆንላችሁም ይሉናል። ነገር ግን ምላሻችን መሆን ያለበት መበቀል ሳይሆን ሊዚ እንዳደረገችው ስኬታማ ሆኖ መገኘት ነው። የዛሬው ቪዲዮአችን ይህንን ይመስላል። የሊዚ ታሪክ ምን አስተማራችሁ? በኮሜንት ክፍል አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። አዳዲስ ታሪካችን እንዲደርሱ ደግሞ ሰብስክራይብ ማድረግ አትርሱ። ቸር ቆዩልኝ።